ሰላም ጤና ይስጥልኝ ውድ የምናስብ ቤተሰቦቻችን እንደምን ከርማችኋል? ይህ በየሳምንቱ ዘወትር ቅዳሜ እየተዘጋጀ ወደ እናንተ የምናደርሰው ኑ እናስብ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም እናንተን ያዝናናሉ፣ ያስተምራሉ፣ ይገነባሉ እንዲሁም የተለያዩ መጽሐፍ ነክ ወሬዎችና ጥበባዊ መረጃዎችን ያስጨብጣሉ ብለን የምናስባቸውን ርዕሰ ጉዳዮች ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም እንደተለመደው አብራችሁ እንድትቆዩ እንጋብዛለን። ለዛሬ ወደ እናንተ ለማድረስ የመረጥነው በ2016 ታትሞ ለንባብ የበቃው የአንጋፋው ደራሲ አለማየሁ ገላጋይ ስራ የሆነው ማዕበል ጠሪ ወፍ ከተሰኘው መጽሐፍ በገጽ 244 ላይ የሚገኘውን ዘመንና ገብረ ክርስቶሳዊ ጣፈንታ የተሰኘው ርዕስ ይሆናል። እንደሚታወቀው አንጋፋው ባለቅኔና ሰዓሊ ገብረ ክርስቶስ ደስታ ለ3 ዓመታት ያህል በስደት አሜሪካን ሀገር በነበረበት ሰዓት ነበር ህይወቱ ያለፈው። ሆኖም አስክሬኑ የሀገሩን አፈር ተነፍጎ በባዕድ ሀገር በባዕድ መሬት መቀበሩን አስመልክቶ የተሰማን ቁጭት በዚህ ርዕስ በዚህ መልኩ ቀርቧልና እንድትከታተሉን በድጋሚ እጋብዛለሁ። ዘመንና ገብረ ክርስቶሳዊ ዕጣ ፈንታ። ካለንበት ቀናት ወደ ኋላ፣ ቀናት ወደፊት 2 ዕለታት አሉ። 2 አንጋፋ ባለቅኔዎች የሚታወሱበት። ቀናት ወደ ኋላ ሎሬት ጸጋዬ ገብረመድኅን አለ። ቀናት ወደፊት ባለቅኔና ሰዓሊ ገብረ ክርስቶስ ደስታ አለ። ጸጋዬ የካቲት 18 ቀን በስደት እጅ ተይዞ አሜሪካ ውስጥ ሞተ። ገብረ ክርስቶስ የስደት ቁራኛ ማቆት መጋቢት 21 ቀን እዛው አሜሪካ አረፈ። ጸጋዬ 8 ዓመት ሞላው። ገብረ ክርስቶስ 32 ጥቢ ያሳለፈ። ጸጋዬ ለሀገሩ አፈር በቃ። ገብረ ክርስቶስ ግን ይቆጫል። እግዚኦ የ32 ዓመታት ዝምታና ቸልታችን እንደ ፉርጎ ተቀጣጥለው በፊታችን ነጎዱ። መጋቢት 21 ቀን 1973 ዓ.ም ገብረ ክርስቶስ ሕይወቱ ያለፈችበት ዕለት ነበረች። በአብዮቱ ግፊት ሳይወድ የተሰደደበት ባዕድ ሀገር ፍቅሩን በግጥም ሲያስታምም የ3 ዓመታት ያህል ቆይቶ ነው የፀጉረ ሉጥ ሞት የሞተው። ይቆጫል። ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት ቀለም የሞላበት። ሀገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። እዚያ ዘመድ አለ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር፣ ባለጋራም ቸር ነው የአገር ልጅ ሲቸገር። ብሞት እሄዳለሁ ከመሬት ብገባ፣ እዚያው ነው አፈሩ የማማ ያባባ። ገብረ ክርስቶስ ሀገሬ ሲል በሰየማት ግጥሞ